ሰላም ሰላም፣ ጤና ይስጥልን ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ያላችሁ አይኔ ያለው እግዚአብሔር ይመስገን። ቤተሰብ ጠፍቻለሁ። እባካችሁን በመጀመሪያ ልለምናችሁ የምፈልገው እንደው በፈጣሪ እጃችኋለሁ፣ ሁላችሁም በየእምነታችሁ በምታመልኩት አምላክ ሰዓት አስቆጥሩልኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ሀገር ይገባለሁ ብያለሁኝ፣ ግን እየተፈቀደልኝ አይደለም ሀገሬ ለመግባት። የምርጋይ ሰኔ መሮኛል በአሁን ሰዓት ማለት ነው። በጣም ነው የመረረኝ። በቃ ሰው ልጅ ስሜቱ ነው አይደለ? እሺ እኔ አሁን ደሞዝ አልሰጡኝም፣ 1 አመት ልስራ ብል ጋይስ እዩት እዩት ያለሁበትን። እኔ ማርያምን ቁም ሳጥን አያውቀኝም። ይሄ ሙሉ የኔ ልብስ ነው። አያችሁ ጋይስ፣ ይሄ ሙሉ የኔ ልብስ ነው ያላችሁ። ይሄም የኔ ልብስ ነው። እኔ እንትን አያውቀኝም ማርያምን። ይሄ ሽንት ቤት ነው። ይሄ ሽንት ቤት ነው። አያችሁ፣ እንዲህ ነው እኔ ላይፌ ማለት ነው። በእንደዚህ አይነት ላይፍ እየኖርኩ 2 አመት በምጥ ጨርሻለሁ። አሁን እኔ ሰውዬ ቀጢ ደሞዝ እስክሰጥሽ ይለኛል። ጋይስ ኢማራት ላይ እንደዚህ አይነት ህግ አለ። ሰው እንኳን ረድቶኝ እንዳያግዘኝ ምን አደረጉ? ይኸው እነ ሙኒት ራሱ እነ ሳራ ብርጅስቶንን እንዳልጠይቅ እንግዲህ ሰው እየወገራቸው ነው። ሰው ደግሞ እየተወገረ ሰውን አይረዳም። እኔ ከፍቶኛል ጋይስ፣ ምን እንደማደርግም አላውቅም። የ6 ወር ብር ለእኔ ትልቅ ብር ነው ጋይስ፣ በጣም ትልቅ ብር ነው። እንደኔ እንዳቅሜ ማለት ነው። ላለው ሰው ምንም ላያክል ይችላል። እኔ ግን ባለኝ መጠን በጣም ያስፈልገኛል ጋይስ። ምርር ነው ያለኝ። ምን ማድረግ ራሱ እንዳለብኝ አላውቅም። ገንዘባችሁ ሰው ጋር ሆኖ እሱ ነው ጉልበተኛም የሆነው፣ ምክንያቱም ስላለበት እሱ ነው እንደፈለገው የሚሆን። አሁን የኔ ሰዎች ትንሽ ስናገራቸው ቡግ ይላሉ። በቃ ነገራቶች ራሱ ከፍተውኝ ሳለቅስ ማልቀስ ራሱ ማልችልበት ሁኔታ ነው ጋይስ። ያለውበት ሁኔታ ይታወቃል ማለት ብዙ የቅርቤ ሰዎች ያውቁታል። በጣም ተበድዬ ነው ያለሁት። በደል ስላችሁ መብቴ እየተከበረ አይደለም። በቃ እኔ ሙሉ ላይፌ ሽንት ቤት ውስጥ ነው። ማርያምን ሙሉ ላይፌ ጫማዎቼ፣ ልብሶቼ ይኸው እዚህ ጋር ማንጠለጥላቸው ሁሉ። አሁን እኔ ቲክቶክ ላይቭ ስገባ እንዲህ ተሸፋፍኜ ምናምን ነው እንጂ ሽንት ቤት ነው አጠገቤ ላይ ያለው። በኢማራት ህግ የሚያስከስስም ነው። ግን እኔ ያው እስካሁን ችዬ ኖር ያለው መጀመሪያ ላይ ምንም እንደማያውቅ ሰው ነው የሆንኩት። ለካ ጋይስ ሰዎች የሚያውቁትን ነገር እንኳን ስትረስ ውስጥ ሲገቡ ዶንቆሮ ይሆናሉ። እኔ አሁን ያ ነው እኔ ህይወት ውስጥ የተከሰተውና ጋይስ መላ ጠፍቶኛል። መላ በሉኝ። ሰው የሚረዱ ሰዎችን ጋይስ ፕሊዝ ቆሌ ቆሌ አትበሏቸው። ለእኛ ያስፈልጉናል። ለእንደኛ አይነት ሰዎች ያስፈልጉናል። የሆነ እኛን እንደ መርዳት እያላችሁ ሚዲያው ላይ የሚረዱ ሰዎችን እየኮረከማችሁ ቀንድ ቀንድ እያላችሁ አታባሩብን፣ አታሸማቁብን። እኔ አሁን ሙኒት ሚዲያ ላይ ሰው ምትረዳዋ በዚህ ሰሞን ቆሌ ቆሌ ሌባ ምናምን ባትባል ትደርስልኝ ነበረ። ስለዚህ በቃ አትበሉብን፣ አትናገሩብን ጋይስ። ለእኛ ለአረብ ሀገር ሴቶች ይጠቅሙናል። እኔ አሁን በጣም ሰው ያስፈልገኛል። አሁን ኢማራት ውስጥ እንግሊዘኛ ተናጋሪ ነው የሚያስፈልገው። እኔ እንግሊዘኛ አላውቅም፣ ፐርፌክትም አይደለም ሲጀመር አላውቅም። እንዴት ብዬ ነው ይሄን ሁሉ የለፋውበት? እንደዚህ ሽንት ቤት ቁጭ እያልኩኝ ሻወር እንኳን ልውሰድ ማርያምን፣ ሻወር እዚህ ጋር ብቻ ነው እንጂ የምታጠብ ሻወር መውሰድ ያቅተኛል። አያችሁ ጋይስ፣ ሻወር መወስድበት ይሄ ነው። ይሄንን ገና ይሄን ሁሉ አንስቼ ነው እዚህ ጋር መውሰድ ያለብኝ። ግን በቃ አልፈልግም። ይሄን ሁሉ አንስቼ ገና ተረጣጥቦ ምናምን አልፈልግም። በቃ እግዚአብሔር ሲፈቅድልኝ እወስዳለሁ። ሀገሬ ስገባ ሻወር እንዲህ እስከዚህ ነው ሁሉ የምታጠበው፣ ጠረን እንዳይኖረኝ ማለት ነው። እግሬን እታጠባለሁ። እና ጋይስ መላ ጠፍቶኛል። እንዴት እንደምወጣም ከዚህ ቤት አላውቅም። የሄድኩ እንደው ፈጣሪ ጸሎታችሁ ረቶኝ፣ ትብብራችሁ ረቶኝ። የአንዱ ጸሎት ባይሰማ የአንዱ ጸሎት ይሰማል። የአንድ የተባረካችሁ ሰው ጸሎታችሁ ደርሱኝ። ፈጣሪ ረቶኝ ለሀገሬ እየበቃሁለት ለእያንዳንዳችሁ እንዲደርስ በአጠቃላይ አመስግኜ ከእግዚአብሔር በታች እናንተን ሻማ አበራለሁ እንጂ ያለሁበት ሁኔታ በጣም ከባድ ነው ጋይስ።
ስሜት ይጎዳል፣ ኃይልን ይነጥቃል፣ ሞራልን ያደክማል። ምን ማድረግ እንዳለብኝ እንኳን አላውቅም። አሁን ትላንትና ከሚስቱ ጋር ከሴትዮ የተጣልቼ ሂጂና የለበን አምጪ፣ ይሄ እርጎ ማለት ነው፣ አምጪ ብር ተቀብለሽ ብላኝ ሂጂ ብር ስለው የምን ብር የለም እያልኩሽ አይደል፣ ስራ እየሰራሁ አይደለም አለኝ። ምንድን ነው የጠየቅኩ ካልኩት ደሞዝሽን አይደል የምትይኝ አለኝ። ደሞዜን ብጠይቅም መብቴ ነው፣ ብሬን ነው የጠየቅኩ፣ ግን እኔ የጠየቅኩ የእርጎ ብር ነው ብዬ አልኩት። ኢማጅን በገዛ ብሬ በዚህ ደረጃ ነው ያህል ነው። ገብቷቸዋል። እና አሁን ወኔም ኃይሌም ህልሜም ሁሉ ነገሬ ተዳክሟል። የሆነ ጨለማ ነው የሚታየኝ። በነገራችን ላይ በጣም ነው ምን ማድረግ እንዳለብኝ አላውቅም ጋይስ። አይናፋር ልጃገረድ ከወንድሟ ታረግዛለች ይባላል። እኔ ነኝ መሰለኝ የሆነ ይሉምታ የያዘኝ። ይሉምታ እንደያዘው ሰው ሆኜ ይዞኛል ይሉምታ። ግን እኔ የሆነ እንዳሰሪ የሆነ ነገር ሰጥተውኝ የሆነ ወይ የሆነ ከነሱ ቲፓቸው አይደለም፣ ዝም ብሎ በቃ በልተሻል ለሚለኝ ወይ እሷ እንዲያርገሻል ለምትለኝ ይሄ ቫዝሊን የሚያመጡት፣ እሱም ኖርማል ቫዝሊን አይደለም፣ ዝም ብሎ ቫዝሊን። ይሄ ቫዝሊን ነው ጋይስ፣ ይሄ ቫዝሊን ነው። ምናምን እችን ለሚያመጡት ነው እኔ ልምታ የሚይዘኝና ጋይስ ምን ማድረግ እንዳለብኝ ግራ ገብቶኛል። አሁንም ቢሆን አዲስ ሀሳብ ካላችሁ እቀበላለሁ። ማድረግ ያለብኝን እግዚአብሔር በረዳኝ መጠን አደርጋለሁ። ሀሳባቸው አይለየኝ ጋይስ። የምር ሚዲያውም ላይ የሚረዳን ሰው እንዳይኖር አብሶ ለኛ ለማዳም ቅመሞች ሰው ያስፈልገናል። እንደዛ እንዳንሆን ይኸው እያያችሁ ነው። እያሯሯጡ ይወግሯቸዋል። ሰው ደግሞ እየተወገረ አንድም አይነት ነገር መስራት አይችልም። እናትን እንኳን አይታገሱትም አይደለም ሌላን ሰውና ጋይስ በባካቸውን የሚደግፉንን ሰዎች ቆሌ ቆሌ አትበሉብን። አብሶ ሚዲያ ላይ የሚረዱንን ሰዎች አሁን እኔ እነ ሙኒት እንደመጀመሪያው ቢሆኑ የሆነ በፖሊስ ደረጃ ራሱ ይተባበሩኝ ነበር። አሁን እኔ ዙሪያ ነው ጨለማ የሆነብኝ። መስራት አልፈልግም በእንደዚህ አይነት ሁኔታ። ማርያምን እኔ ሽንት ቤት ውስጥ ነው ውሎዬም። በቃ እረፍት እንኳን ላደርግ ስለዚህችው ጋር መጥቼ ነው መቀመጠው። ገብርኤልና እቺ ነች የኔ ክፍል። ልስተኛ ደግሞ ልጅቷ አጠገብ ነው የምተኛው። እሱም ምንም አልተኛም። ታውቃላችሁ አረቦች አብረዋቸው ሲተኙ 10 መግፋት መውጣት መብራት ነው እላያችሁ ላይ ያበራሉ። መኝታ የሌለው ሰው የበደል ነው። እና አንዳንድ የማዳም ቅመሞች መኝታ ቤት ያላችሁ የማዳም ቅመሞች ስራቸውን አክብራችሁ ስሩ። በጣም ወሳኝ ነው። መኝታ ክፍል የሌለው ሰው ማረፍ አይችልም። በቃ ተሳቆ ነው የሚኖረው ጋይስ። እና አንዳንዶቻችሁ ደግሞ የማዳም ቅመሞች መኝታ ክፍል ካላችሁ አክብራችሁ ስሩ። ወዳችኋለሁ። ኮፒ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰዓት አስቆጥሩልኝ። ወዳችኋለሁ። ቻው ጋይስ።